ሰላምና ጤና ከእናንተ ጋር ይሁን እያልኩኝ የዛሬ ፕሮግራም ጀምራለሁ። ሰላም ጤና ይስጥልኝ ውድና የተከበራችሁ የማለዳ ኢንተርቴይንመንት ቤተሰቦች እንዴት አላችሁልኝ? እግዚአብሔር ይመስገን በጣም ደህና ነኝ። እናንተም ጋር ሁሉም ሰላም እንደሆነ ተስፋ አደርጋለሁኝ። ሰላም እንዴት ናችሁልኝ? እግዚአብሔር ይመስገን ሁሉ ሰላም። እንኳን አደረሳችሁ ከወዲሁ ብያለሁኝ። እንግዲህ ሆሳዕና ደርሷል። ከዛ ደግሞ በዓል ይቀጥላልና ምን አሰባችሁ ለበዓል? እስቲ ምንድነው አላማችሁ የሚለውን ወደ እናንተ ጋር ይዤ መጥቻለሁ። ሁላችሁም ለዚህ ቻናል አዲስ ከሆናችሁ ቻናል ሰብስክራይብ፣ ላይክ፣ ሼር በማድረግ አብራችሁ ትቆዩ ዘንድ በአክብሮት ጠይቃለሁ። አብራችሁኝ ሁኑ። ዛሬ ላነሳ የፈለኩት ምንድነው ያው በዓልም አይደል፣ በዓል ሲመጣ ደግሞ ብዙ ነገሮችን የምናስብበት የጎዳና ልጆችን እንዲሁም ደግሞ ልጆች የሌላቸው አባቶችን የምናስብበት አቅመ ደካሞችን የምንጠይቅበት መልካሙን ሁሉ የምናደርግበት እንዲሆንልን እመኛለሁኝ ማለት ነው። እንግዲህ እንደምታውቁት ገበታ ኬተሪንግ አለን፣ ኬተሪንግ አገልግሎት አለንና እንደዚህ እንደምታዩት እዚሁ እንትኑ ላይ እንደምታዩት በጣም በጥራት በጽድት ባለ አቀራረብ የጎዳና ልጆችን ጾም ማስፈታት የምትፈልጉ አባቶች እንዲሁም ዶሮ ማሰራት የምትፈልጉ ሰዎች የዶሮም እንግዲህ ስለምንሰራ ማለት ነው ሁላችሁም እያዘዛችሁ በዓልን እንድናስመስለው ላለውኝ ለእናንተ ጽድቅ ነው። ለቤተሰብ ዶሮ መስራት ለማይፈልግ እንዲሁም ብዙ ነገሮች ያው ለእናንተ አልነግራችሁም። ጠባብ ቤት ያላችሁ ቤተሰቦቻችሁ ደካማ የሆኑ እንዲሁም ደግሞ ውጭ ሀገር ያላችሁ ደግሞ አቅመ ደካሞችን ጾም ማስፈታት የምትፈልጉ የበጎ አድራጎት ድርጅቶች ላይ አይ ጾም እናስፈታ ወይም እንደዚህ እናድርግ ብትሉ ገበታ ኬተሪንግ ምርጫችሁ አድርጉላለሁ። ገበታ ኬተሪንግ እንግዲህ ከዚህ በፊት በካፌ ነበረው፣ አሁን ደግሞ በይበልጥ አድራሻ ቀይረን በሰፊው የምንመጣ ይሆናል። ግን ይሄ የሚሆነው እናንተ ስትተባበሩ ነው ማለት ነው። በዩቲዩብ እንግዲህ ብዙም አልተለመደም ይሄንን። ወደፊት ግን ለዩቲዩብ በደንብ እየቀረጽን ዛሬ እዚህ ጋር ነበርን፣ ዛሬ እዚህ ጋር እያበላን ነበረ፣ ዛሬ ደግሞ በዚህ በጎ አድራጎት ድርጅት ነበርን ብለን የምናሳይ ይሆናል ማለት ነው። ሁላችሁም ግን አሪፍ ነገር እንሰራለን እንድትተባበሩን ለማለት ነው። ለበዓል ሲደርስ እንግዲህ ብዙ ጊዜ ሽርጉዱ የበዓል ድባቡ ደስ ይላልና የበዓል ድባቡ ደግሞ በትላልቅ ሰዎች ድንቅ የሆነ የድባብ አይነት አለው ከቅመም ማዘጋጀት ከሁሉም የተነሳና ያንን ደግሞ በአሁን ሰዓት ማድረግ የሚችል ሰው በጣም ጥቂቱ ነው፣ ከኑሮ ውድነትም ከምንም አንፃርና እግዚአብሔር መልካም ነገር እንዲያመጣልን እንጸልያለሁ። መልካም ነገር እንድንሰማ እንግዲህ ሆሳዕና ካለፈ በኋላ ማማት ነው። ማማት ውስጥ ደግሞ ብዙ ነገሮችን ከክርስቶስ ደም ጋር የምናያይዘው ነው እና ምክንያቱም በማማቱ እኛ የዳንበት በማማቱ እኛ ያለፍንበት ብዙ ነገሮችን የደረስንበት ማማት ማለት ቀላል አይደለም እና በህማማቱ ክርስቶስን የምናስብበት እንደ ክርስቶስ ህመማችን የሚሰማበት የክርስቶስን ህመም እያየን የኛን ህመም ደግሞ አሳንሰን ከክርስቶስ ጋር የምንገናኝበት ያድርግልን። ከባድ ጊዜን እያለፍን እንገኛለን እንደ ሀገር። ጆሮአችን የሚሰማው ነገር ከባድ ነው። አይናችን እያየው ያለው ነገር ከባድ ነው። ኑሮ በአጠቃላይ ከባድ ነው። ግን መልካም ይሆናል፣ በቃ መልካም ይሆናል የሚለው ሁላችንም ያስማማናል ብዬ አስባለሁና እግዚአብሔር መልካሙን ሁሉ እንዲያደርግልን የእናንተም የኔም ምርጫ ነው ብዬ አስባለሁ። እንግዲህ ከሰሞኑ በዚች 2 ወር ውስጥ በጣም የሚያሳዝን ነገር ሰምተናል። በጣም ልብ የሚሰብሩ ሀዘኖችን አይተናል። በጣም ጥያቄ የሚፈጥሩብን ብዙ ነገሮችን አይተናልና ግን መልካሙን ነገር ደግሞ መጥቶ በመልካም ነገር ነገሮች የሚስተካከሉበት እንዲያደርግልን አብሶ 2017 በጣም ከባድ ነው ብዬ አስባለሁኝ። ለኛ የከበደው ለእግዚአብሔር ይቀላል፣ ለኛ ከባድ የሆነው ደግሞ ለሱ ቀላል የሚሆንለት አምላክ አለና ሁላችንም ወደ ጸሎት ብንሄድ ጸሎታችን ላይ በደንብ
ብንተጋ እግዚአብሔር መልካሙን ነገር ሁሉ ያደርጋል ብዬ ተስፋ አደርጋለሁና ይህንን ያልኳችሁ ለምን መሰላችሁ? የሞላለን ሲመስለን ይሄንን ለምን አልኳችሁ መሰላችሁ? የሞላለን ሲመስለን ነገሮች የተስተካከሉ የመሰለለት በቃ ይሄ ነገር በቃ ሞልቷል ወይም በቅቷል ብላችሁ ያልንበት ቅስፈት ብዙ ጎዶላችን እግዚአብሔርን ማናይበት እግዚአብሔርን ማናስተውልበት ለሰዎች ለእግዚአብሔር እስከሚገርመው ድረስ እግዚአብሔርን የምንረሳበት ነውና ይሄም ያልኳችሁ በምን አንፃር ነው መሰላችሁ? አንዳንዴ እግዚአብሔር እንደሚያኖረን ወይም በእግዚአብሔር ኃይል እንዳለን እንረሳውና ነገሮቻችን በሙሉ በእኛ ኃይል የተሰራ ይመስለናል። ሲሞላልን ሲሳካልን በቃ ተስተካከለ ቦታ ላይ ነን ያለን ብለን ስንል እግዚአብሔርን እንረሳዋለንና እግዚአብሔርን የምናስተውልበት ለሱ መልካምን ሁሉ የምናደርግበት በማግኘታችን በመውጣታችን በመውረዳችን እግዚአብሔርን የምናስብበት ጥሩ ነገሮችን የምናይበት ያርግልን። 2017 ብዙዎቻችን ሚስ አድርገናል ብዬ አስባለሁ፣ ግን ትልቅ ነገር ደግሞ አትርፈናል ብዬ አስባለሁ። በህይወት መኖር ከሞቱት አፈር ከለበሱት በላይ ሆነን ደግሞ እዚህ ጋር ስናየው ትልቅ ነገር ነውና እግዚአብሔር ደግሞ እሱን መልካሙን ሁሉ እንድናደርግ መልካሙን ሁሉ እንድናስብ መልካሙን ሁሉ እንዲያደርግልን እግዚአብሔር መልካም ፍቃድ ይሁንልን እላለሁኝ። ነገር ሁሉ ለበጎ ነው። በቃ አንዳንድ ስሜቶች ይከብዳሉ ለመናገር ይከብዳሉና እንግዲህ በቅርቡም ደግሞ አንድ ሚዲያ ላይ በደንብ ፕሮሞሽን እንሰራለን ኢንተርቪው ነበረኝና ዛሬ በደንብ ፕሮሞት እናደርጋለን። በሰፊው እንመጣለን። እግዚአብሔር ታሪክ ይቀይራል በዚህ አምናለሁ። ትላንትን ያሳለፈው አምላክ ዛሬን ያሳልፋል፣ ነገን ያሳልፋል። ይሄ ተምረንበት ብቻ የምናልፍበት ይሆናልና እንግዲህ ቲክታክም ላይ ቤቲ ማይ ኩዊን በሚለው በቲክታክ በደንብ እመጣለሁኝ፣ በደንብ እንሰራለን። የእግዚአብሔር ፍቃድ ይሁን ሁሉም ነገር እሱ ሲፈቅድ እሱ በቃ የሱ ፍቃድ ሲሆን ነው ሁሉም ነገር የሚሆነውና በእግዚአብሔር ፍቃድ ሁሉም ነገር ይሆናል። ሁላችሁም ግን ከታች አስቀምጥላችኋለሁ ገብታ ኬተሪንግ የቲክቶክ አካውንቴን ከስራ አስቀምጥላችኋለሁ። እየገባችሁ ኮሜንት ላይ ማዘዝ ትችላላችሁ። አቅመ ደካሞችን የጎዳና ልጆችን ለቤተሰብ ሰርፕራይዝ ዶሮ ሰርፕራይዝ ማድረግ የምትፈልጉ አቅመ ደካማ እናት ያላችሁ ሁላችሁም ማዘዝ ትችላላችሁ። ስለአብራችሁ ስለነበራችሁ በጣም አመሰግናለሁ። በሪአክሽን ቪዲዮዎችም እንዲሁም በተለያዩ ታሪኮች በሰፊው እንመጣለን። ያው እንግዲህ ትንሽ ገጭ ላይ ነበርን ሰሞኑንና ነገሮች ሁሉም ተስተካክሎ ደግሞ በአዲስ መልክ እንመጣለን ማለት ነው። ቤት ነኝ ከማልዳ ኢንተርቴይንመንት። መልካሙን ሁሉ ከኔም ከእናንተ ጋር ይሁን። በድጋሚ እንኳን አደረሳችሁ ብያለሁ ከወዲሁ። እንኳን አብሮ አደረሰን። መልካም ሁሉ ከእናንተ ጋር ይሁን። እንግዲህ ለፋሲካው እግዚአብሔር በሰላም ነው በጤና ያድርሰን።